አዲስ አበባ ከተማ አራዳ ፒያሳ ውስጥ አንድ መንደር ውስጥ በተሰነጣጠቁ ግድግዳዎችና በዛጉ ቆርቆሮዎች የታጀበ አንዲት ጠባብ ጎዳና ላይ አንድ ቤት አለ። የአካባቢው ሰዎች ማንም እንደማይኖርበት ይናገራሉ። ሆኖም ግን ደግሞ አንዳንድ ነዋሪዎች ማታ ማታ በጓሮ መስታወት በኩል ሹክሹክታ ይሰማል ይላሉ። ዛሬ ማታ ያ ቤት አዲስ ድምፅ ያገኛል። አዲሷ ተከራይ ሰላም ከደብረ ማርቆስ ስራ ፍለጋ ነው የመጣችው። ብዙ ቤት ለመከራየት ትፈልጋለች፣ ግን ዋጋው የሚቀመስ አልሆነላትም። ለቀናት ስትፈልግ ነበር። የፒያሳውን ቤት ግን በርካሽ አገኘችው። በጣም በርካሽ፣ በዚህ ዘመን በወደቀ በሚባል በርካሽ፣ በጣም በርካሽ። በጣም እርጅና የተጫጫናቸውና ሸካራ የወንድ ድምፅ ያላቸው አሮጊት አከራይ ደግሞ ህጋቸው ብዙ ነው። የድሮ ቤት ነው፣ ግን ጠንካራ ነው ስራው። የቤቱ ስራ ጥብቅ ነው። በዛ ላይ ድምጻቸው የማይሰማ ጸጥ ያሉ ጎረቤቶች፣ ከምንም በላይ ርካሽ ኪራይ። ርካሽ ኪራይ በዚህ ዘመን የለም። ርካሽ ኪራይ ጥሩ ነው፣ ይበቃኛል። እውነት ለመናገር ከበቂ በላይ ነው። ትርፍ ክፍልም አለው። ጥሩ ብቻ የኋላውን ክፍል እንዳትከፍቺው፣ አትክፈቺው። የኋላው ክፍል ለምን? አይ ተቆልፏል፣ ተቆልፏል። እንደዛ ታየው። ይሄው ነው። እንዳትከፍቺው፣ ያጣላናል። እንዳትከፍቺው። ሰላም ጥያቄ አልጠየቀችም። ማብራሪያ ሳትፈልግ ቀርታ አይደለም፣ ግን ጣሪያ ያስፈልጋታል። አንገቷን ማስገቢያ ግድ ነው። መክረሚያ የግድ ያሻታል። የመጀመሪያው ሌሊት እቃዋን ቀስ ብላ ፈታች። ልብሷን አጥፋ፣ ሻይ አፍልታ፣ ትኩሱን ሻይ ይዛ በመስኮቷ አጠገብ ተቀመጠች። ውጭ ያለው ጎዳና ባዶ ነበር። የዝናብ ውሃ እንደ ብርማ ደም መላሽ ቧንቧዎች በእግረኛ መንገድ ላይ ይፈሳሉ። ከደብረ ማርቆስ ከመጣች ለመጀመሪያ ጊዜ ሰላም ረፍት ተሰማት። ከዛም ሰማች ሹክሹክታ። ሰላም 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 ሰላም። እጆቿ ተንቀጠቀጡ። የሻይ ኩባያ ተንቀሳቀሰ። ራሷን ትንፋሽ ላለማውጣት አስገደደች። ንፋስ ነው፣ ንፋስ ብቻ፣ ንፋስ ብቻ ነው። ሰላም 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 ሰላም። ስሟን ሹክ አለ። ሲነጋ ሰላም የተሳሳተች መስሏት ራሷን አሳመነች። ንጹህ አየር ለመውሰድ የጠዋቷን ፀሐይ ለመሞቅ ወጣች። ጎረቤቷ
አንድ ሰው ከትንሽ ዣንጥላ ስር ተቀምጦ ጫማ እየጠገነ ነበር። እንቅልፍ ያልጠገበውን አይኗን ለመታጠብ ስትሄድ አየችው። ቀረበችው። እንደምን አደሩ? እንዴት አደርሽ? አዲስ ቤት? እዚህ ቤት ነው የምትኖሪው? ከትናንት ማታ ጀምሮ? ያ ቤት? ጀግና ነሽ እናቴ። ለምን? ምን ችግር አለበት? ይኸውልሽ እዛ ቤት ማንም ሰው ከአንድ ሳምንት በላይ አይቆይም ይባላል። ከአንቺ በፊት አንዲት ሴት ትኖር ነበር፣ ጠፍታ ቀረች። አንዳንዶቹ እንደውም ምን ይሉ ነበር መሰለሽ? የኋላውን በር ከፍታው ነበር ይላሉ። ተረት። ሁሉም ሰፈር የራሱ ታሪክ አለው። ተረት አልሽኝ? ግድ የለም ዝናቡ ሲመጣ ይደርስብሻል። ነገር ግን በዚያች ሌሊት ዝናቡ ሲመለስ ሹክሹክታዎቹም ተመለሱ። ማን ነው? ከዚያም 3 ማንኳኳት። ሰላም ጆሮዋን ሸፍና ጸለየች። ማንኳኳቱ ቆመ። ግን ከኋላዋ አንድ ሰው ሹክ አለ። በማግስቱ ጠዋት ቤቱ ጸጥ ብሏል። በሩ አሁንም ተቆልፏል። ሹክሹክታዎቹም ጠፍተዋል። ግን ከመሬት ላይ አንድ ነጠላ እርጥብ የእግር አሻራ አለ። የማን የእግር አሻራ ነው? ሰላም የራሷ እንዳልሆነ ታውቃለች። ለምንስ እንደሆነ ሰው 2 እግር ነው ያለው። ማን የተራመደው? ለምንስ እርጥብ አሻራው አልደረቀም? ቤቱ እንደገና ሌሊቱን ጠበቀ። ሰላም። ክፍል 2 ይቀጥላል።